ስምንተኛውን የጋላክሲ ምርጥ ስልክ ላስተዋውቃችሁ፣ ጋላክሲ ዚ ፎልድ 8 አልትራ። እንግዲህ የምትመለከቱት በሰው ልጅ ታሪክ ውስጥ ከተፈጠሩት በጣም ቀጭን ፎልደብል ስልኮች መካከል ይሄኛው ይጠቀሳል። ጋላክሲ ዚ ፎልድ 8 አልትራ ነው። በጣም ላይተስት ነው፣ ቀጭን ነው። በጣም እስካሁን ከተሰሩት ውስጥ ኦልሞስት በቅጥረቱ ይወዳደረው የለም። እንደምትመለከቱት የሚያምር ስልክ ነው። ሰከንድ ዋይዝ ደግሞ ልክ ቪዲዮ ላይ የምትመለከቱት አይነት ፍሌክስ ታይቴኒየም የተባለ ታይቴኒየም ተገጥሞለታል። ዳት ሚንስ ከዚህ በፊት የነበሩት ዚ ፎልድ ሲሪሶች የሚጠቀሙት ይሄኛውን ቤሪየር ሌየር እና ፖሊመር ፊልም የሚለውን የግላስ አይነት በሚጠቀሙት ስክሪኑ፣ ይሄኛው ግን ታይታኒየም አሎይ ፊልም እና ታይታኒየም ፕሌትን በመጠቀም ሞሮቨል የስክሪኑ ሲታጠፍ ክሪዙን ይቀንሰዋል ማለት ነው። እንዲሁም ይበልጥ ጠንካራ ያደርገዋል። ለረጅም ዓመታትም ፎልድ አንፎልድ ብታደርጉት ምንም የማይሆን ፍሌክስ፣ ይሄኛውም ታይታኒየም ፍሌክስ ታይታኒየም የተገጠመለት ስለሆነ ምንም የሚያስጨንቃችሁ ነገር የለም ማለት ነው። ለረጅም ዓመታት ያለምንም ጭንቀት መጠቀም ትችላላችሁ። እንደምታዩት እዚህ ጋር ያለው አይነት ነው። ክሪዙንም ይቀንሰዋል ማለት ነው። ልክ ሲታጠፍ እንደምትመለከቱት ሎው ክሪዝ ነገር ነው ያለው ማለት ነው። በጣም ክሊር የሆነ ዲስፕሌይ ነው ያለው ስትመለከቱት። እንደገና ደግሞ ሂንጁንም ስትመለከቱ ይሄ የሚታጠፈው ሂንጅም ይበልጥ ሞር አርመር ፍሌክሲንግ አድርገውታል ማለት ነው። ዳት ሚንስ የተለያዩ አደጋዎችን ደስቶችን መቋቋም የሚችል ለረጅም ጊዜ ፎልድ አንፎልድ ብታረጉት አሪፍ የስክሪን ብቃት ያለው አልትራ ነው ማለት ነው። ልክ እንደ ስሙ አልትራ ነው። በዚህ ዓመት ባትሪውም ይበልጥ ተሻሽሏል። 5000 ኤምኤች የባትሪ ካፓሲቲ ስለሆነለት የሲሊከን ካርበን አኖድ ነው ለመጀመሪያ ጊዜ የተጠቀመው ማለት ነው። ዳት ሚንስ ምርጥ የሆነ የባትሪ ፐርፎርማንስ ታገኛላችሁ። ዴድ አይሆንባችሁም። ኦፕቲማይዝ በማድረግ ሲስተሙ አሪፍ የባትሪ ፐርፎርማንስ ይሰጣችኋል ማለት ነው። ይሄም ማለት ሙሉ ቀን ፊልም ብታዩበት፣ ሁሉንም ነገር ብትጠቀሙበት ለረጅም ሰዓታት መጠቀም ትችላላችሁ። እስከ 27 ሰዓት ድረስ ይሄንን ስልክ መጠቀም ትችላላችሁ፣ ከአንድ ቀን በላይ ማለት ነው። ልክ ምሳሌው እንደምንመለከተው ማለት ነው። እስኪ ይሄን ቪዲዮ እንመልከተው። ልክ እንዳያችሁት ነው ማለት ነው። በጣም ማስተዋወቂያ ላይ እንዳያችሁት ሙሉ ቀን ብቀጠቅጡት ስልኩን በቃ ባትሪው ጽድት ያለ ፐርፎርማንስ የሚሰጣችሁ፣ እንዲሁም ኩሊንግ ሲስተም አለው እንደምትመለከቱት የቬፐር ቼምበር ሆኖ ይሄኛው ኦፕቲማይዝ ዱዋል ፓስ ቻርጂንግ ሲስተሞችን ቻርጀሩም ፈጣን እንዲሆን ያደርግላቸዋል። ምክንያቱም ሁለት ባትሪ ስለሆነ የተገጠመለት በዘንድሮ ወደ 45 ዋት ቻርጀር ፈጠን ብሏል ማለት ነው። ዳት ሚንስ 67% ለማድረግ 30 ደቂቃ ብቻ ነው የሚፈጅበት ማለት ነው። ስክሪኑን በጣም የሚያምር ስክሪን ነው። ልክ ስገልጡት ጎርጂየስ የሆነ ስክሪን ነው። ልክ እንደምትመለከቱት ቪዲዮ ላይ የሚያምር የሆነ ኢንተርፌስ ነው ያለው። በቃ ሪያሊስቲክ ነው። ፊት ለፊት የምትመለከቱት አይነት ነው። ለተለያዩ ኮንተንት ክሬተሮች የሚሆን ስልክ ነው በእርግጥ። እንዲሁም ደግሞ ከላይ የተገጠመለትም ግላስ አንቲ ሪፍሌክት ስለሆነ በጣም ሎው ሪፍሌክሽን ዲስፕሌይ ሲስተም ነው ያለው። ዳት ሚንስ ፀሐይ ላይ የማያንጸባርቅ ዲስፕሌይ ነው። ምክንያቱም ብዙ ጊዜ እነዚህ ፎልድ ስልኮች የማያንጸባርቁ ከሆኑ አድቫንስ ይሆናሉ ማለት ነው። ሁለተኛ ደግሞ ፎቶግራፍ ስትነሱ ስትመለከቱት ፎልድና አንፎልድ ስታረጉት በፉል ዲስፕሌይ ሲያሳያችሁና ሲታጠፍ ያለው የተለያየ ነው ማለት ነው። ዘንድሮ የአልትራ ካሜራ የተገጠመለት ምርጥ ሲስተም ነው። ከአልትራ ካሜራ ያልኳችሁ ወደ 200 ሜጋፒክሰል ካሜራ ስላለው ጽድት ያለ ፎቶግራፍ ያነሳላችኋል። ዛት ሚንስ ልክ ፎቶግራፉ ላይ እንደምትመለከቱት በጣም ካፕቸር የተደረገ ነው። በዚህ ስልክ ጥርት ያለ ፎቶግራፍ ነው የሚያነሳላችሁ። ፎቶዎቹንም ስንቀያይራቸው በጣም የሚያማምሩ ፎቶዎች ነው። በዚህ በ200 ሜጋፒክሰል ማንሳት ትችሉት። ሆኖም ግን አልትራ ዋይድ ካሜራ ደግሞ ዘንድሮ በጣም ተሻሽሎለታል። ምክንያቱም 50 ሜጋፒክሰል ካሜራ ስለሆነ አልትራ ዋይዱ
አድቫንስ የፕሮ ቪዥዋል ኤንጂን ጭምር ተገጥሞለታል። ዳት ሚንስ ፎቶ ካነሳችሁ በኋላ ያለውን ፎቶግራፍ አናላይዝ በማድረግ የትኛውን ብለር የሆነ የትኛውን ኢንሃንስ መሆን ያለበት የሚለውን ከኤአይ ጋር ኢንቲግሬት በማድረግ ፎቶአችሁን ሞር ሪያሊስቲክ የማድረግ አለው ማለት ነው። በናይት ፎቶግራፊ ረገድ ምርጡ የፎልድ ስልክ ነው ማለት ነው። ወደ ቀጣዩ ደግሞ ስንሄድ በፎቶግራፍ ረገድ አዳዲስ ፊቸሮች ተጨምሮለታል። ለምሳሌ ያክል ልክ የምትመለከቱት ናይት ፎቶግራፊ ላይ ፎቶ ስታነሱ አይታችሁታል። በቃ ጀስት ቪዲዮ ላይ ያለውን ቁጭ ነው የሚያደርግላችሁ። በትላልቅ ፕሮፌሽናል ካሜራዎች የተነሳ አይነት ነው የሚመስለው። ይሄኛው ደግሞ እስከ 8K 30 ፍሬም ፐር ሰከንድ መቅረጽ የሚያስችላችሁ ኦልሞስት ትላልቅ ፕሮፌሽናል ካሜራዎች 300-400 ሺህ የሚሸጡ ካሜራዎችን ላይ ያለውን ሲስተም ነው እዚህ ጋር ያለው ማለት ነው። ስለዚህ ይሄን ስልክ የያዛችሁ ፕሮፌሽናል ኮንተንት ክሬተር መሆን ትችላላችሁ። የተለያዩ ነገሮችን ቱር ማድረግ የምትፈልጉ ከሆነ ብዙ ነገሮችን ማከናወን የምትፈልጉ ከሆነ በዚህ ካሜራ በጣም ብዙ ነገሮችን መስራት ትችላላችሁ። እንደምትመለከቱት ጽድት ያለ ስልክ ነው። ፕሮሰሰሩን ስንመለከት ስናፕድራገን 8 ኤሊት ጀን 5 ነው የተገጠመለት። ዳት ሚንስ እጅግ ፈጣን ፕሮሰሰር ነው። የኤስ26 አልትራ ፕሮሰሰር ነው። ይሄ ፕሮሰሰር የሚጠቅማችሁ ለምንድን ነው? በተለይ ሄቪ ነገሮችን የምትሰሩ ከሆነ ኮንተንት ክሬተር ከሆናችሁ የተለያዩ ጌመሮች ከሆናችሁ ጌሙን ጽድት አድርጎ ነው የሚያጫውትላችሁ። ዳት ሚንስ ጌም ስትጫወቱ ኩሊንግ ሲስተም አለው። ስለዚህ አይሞቅባችሁም። ባትሪውም 5000 ስለሆነ ለረጅም ሰዓታት መጫወት ትችላላችሁ። ጌሞችን ሄቪ ነገሮችን መስራት የምትፈልጉ ከግራፊክስ ዲዛይን ጋር በተያያዘ ብዙ ነገሮችን መስራት የምትፈልጉ ሰዎች ይሄ ስልክ ለእናንተ በጣም ምርጥ ኢንተለጀንስ ያለው ስልክ ነው። ከኢንተለጀንሱ ጋር በተያያዘ ምርጥ የኤአይ ካፓቢሊቲ ያለው ነው። ዳት ሚንስ ልክ ቪዲዮ ላይ እንደምትመለከቱት የተለያዩ አይነት የሳምሰንግ ኤአይ ሲስተሞች አሉት። የናው ነጅ የተገጠመለት ደግሞ ይሄኛው ምንድነው ምን ያደርግላችኋል? ለምሳሌ አይክን ሜሴጅ ሲገባላችሁ ሜሴጁን ወደ ካላንደራችሁ ልትከትላችሁ ወይ ኢቨንቶች ካሉ እንደገና ስልክ ሜሴጅ ስትጻጻፉ ስልክ ሰጀስት እንዲያደርጋላችሁ ሴቲንግ ላይ ከስር በኩል ያመጣላችኋል ማለት ነው። ሁለተኛ ደግሞ ራሱ አውቶማቲካሊ ኤአይ ሜሴጅ በምትጻጻፉበት ጊዜ ሎኬሽን ያሳውቃችኋል። ወደ አርሲኤስ ቻትም መቀየር ትችላላችሁ ማለት ነው። ሰመራይዝ ማድረግ ትችላላችሁ። ወደ ካላንደራችሁም እንዲልክላችሁ ማድረግ ትችላላችሁ ማለት ነው። ይሄ ናው ኑጅ የተባለው ሲስተም ለየት ያደርገዋል ማለት ነው። አሁን ካለው እንደምትመለከቱት ልክ ሜሴጅ ሲጻጻፉ አይታችኋል። ቢዚ ዴይ ሚ ቱ ኤንድ ኢትስ ማይ በቃ ጀስት ፓወርድ ባይ ጋላክሲ ሆኖ ሞር ፐርሰናል ዳታዎችን ኢንጌጅ በማድረግ ያላችሁን የተጻጻፋችሁትን ኢንጌጅ በማድረግ ኤአይ ሰመራይዝ ያደርግላችኋል። ደን ደግሞ ወደ ካላንደራችሁ ከሆነ ካላንደራችሁ ጋር ይወስዳል። የትኛው ሎኬሽን ላይ ሎኬት ማድረግ እንዳለባችሁ ከዚህ ቀደም ሙር ኦልሞስት ጂሚናይ ኖትቡክን ስለሚጠቀም አዲስ ነገር አለው ማለት ነው። ጂሚናይ ኖትቡክ ባይዘው በጣም አዲስ ነገር ነው። ምንድነው አዲስ ነገሩ የሚለውን ስንመለከት ለምሳሌ ያክል ኖትቡካችሁ ላይ የጻፋችሁትን ነገር እዚህ ላይ ሆልድ በምታደርጉበት ጊዜ ጀነሬት ማድረግ ትችላላችሁ። ለምሳሌ ያክል እንደዚህ አይዲያ መጥቶልኝ ነበረ ብላችሁ ኖትቡካችሁ ላይ ታስቀምጣላችሁ። ጂሚናይ ደግሞ እንደምታውቁት ኢንሃንስ የማድረግ ነገሮችን ጀነሬት የማድረግ አቅም አለው። ስለዚህ ከብዙ ባጭሩ ይሄንን ይመስላል ጋላክሲ Z Fold 8 አልትራ። ብዙ አዳዲስ ነገሮች እንዳሉት በዛሬ ቪዲዮ ላይ ተመልክተናል። አይ ሆፕ ይሄንን ጋላክሲ Z Fold 8 አልትራ ለመግዛት ከፈለጋችሁ ይሄ ቪዲዮ ይረዳችኋል ብዬ አስባለሁ። በቀጣይም ደግሞ ስለ ጋላክሲ Z Fold 8 እንዲሁም ስለ ጋላክሲ Z Flip 8ም ቪዲዮ የሚሰራ ይሆናል። ሙሉ በሙሉ ስፔሲፊኬሽኖቹ እኔ ጋር እዚህ ቪዲዮ ላይ ስላለ መታችሁ ማየት ትችላላችሁ። ሌሎች ሰዎችም ሼር አድርጉ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ ይቻላል። ዛሬው ቪዲዮ ይሄንን ይመስላል። ጋላክሲ Z Fold 8 አልትራን አይተናል። ቪዲዮን ስለተመለከታችሁ አመሰግናለሁ። መልካም ቆይታ፣ ቸር ቆዩ።